ፍቅር ያጣ ፌዝ መሳይ ጫወታ ወድ ሲያውቅ ዶሮ ማታ ፍየል ወዲያ ሽመል ወዲህ ሰደደ ጮማ የቆረጠ ሽንጥ ያወረደ ከቦድን ከሻኛው እያወራረደ ከዚህ ሁሉ ስጋ ምላስ ተወደደ አሌክስ ግን በጣም ያዛገኝ ነው እሺ እኔ በጣም ይደበረኝ እኔ አንተ እንደነበረ ብዬ የትኛው አሌክስ የኛ ሰፈሩ አሌክስ አሌክስ ያልተማረው አሌክስ አሌክስ በጥፊ እንደምለው አቅም እንዴ በዛ ላይ ደግሞ 6 ሰዓት 8 ሰዓት እየደወለ ሄሎ የነሽ ነው አሌክስ አሌክስ ስላላወቀኝ ነው አንተ እሱ ይገርማል እንዴ በቀደም እንደው ፍቅረኛሽን ባገኘሁት እያለኝ ነበር ልክ ነው የምነግረው ምናምን ሲል ነበር አሌክስ አሌክስ ኧረ ባገኘኝ አሌክስ እንዴት ነሽ ማታረደብ ሰይጣን 666 ኧረ እንደሱ አይደለም አደንግጡ እኔ ግስላው ነኝ ግስላው አንቺ ታውቂዋለሽ አዎ ይሄ ሰይጣን ነው 666 ነው የሚተዋለው ሰውዬ እኮ ነው ይሄ ሰይጣኑ ኧረ አይደለም ግስላው እኔ 666 አይደለም ይሄን ነገር ለማጥናት ነው የመጣሁት እኔ ንጹህ ሰው ነኝ አላቅም ስለ ሰይጣናዊ ነገር ግስላውዬ በቃ ያምነናል ብትሄድ አይሻልም ኧረ እውነትሽን ነው በቃ ግስላው ያምነናል በቃ ሂድልን እሺ አመንን ይመቻችሁ ለማንኛውም ይሄን ነገር ካይብሯችሁ አውጡት እኔ ንጹህ ሰው ነኝ ሰይጣን አይደለም ይመቻችሁ እንኳን ደስ አለ የዳህዋ እናትን ፈጣሪ ሰምቷታል ማለት ነው እኔ እኮ ሰማሁ መረጃ ታች ሰፈር ናቲ የዘነቡ ልጅ ታክሲ ገዛው እኮ ላረጋግጥ ነው አንቺ ወንድምና ያውሩ ስራቸው ነው ብዬ ታፍለው ነው ካለጣከበ ኋላ ሌላም ጸድይ ጥቅሶች አሉ አንዱ ሁለት እኔ ጋር ትለጠፈበታል ለፊት ለመሆን አስቤያለሁ እኔ ምለ ደረቅ አንድ መንጃ ፈቃድ እንዳለኝ ታውቃለህ አረባክ ደረቅ እንዳለኝ አንተ ድብቅ ነው ማለት ነው እስከዛ ጠብቃ ወጣክላላ እኔ ምለ ታክሲዋን ለባዳ ከሚዛት ለምን ያልነደው ውይ አይሆንም እንዴት እኔ እኮ ብለድ እኮ ነኝ ደም እኮ ነኝ እኔ እኮ ደም ነኝ እኔ እኮ ደም ለምን አይሆንም ይኸውልህ ገቢ እኮ የምሰጥህ ጠዋት ነው ሳልሰራ ምን አገባ ስለሱ አንተ በዚህ ጸባይ ነው መኪና ምናምን ሰጥቼ እየሰራህ የምትበላው እንደሱ አታስብ ኧረ እኔ እንደዚህ በእናትህ እንዴት ነው እንደዚህ እንዴ አይደረግም ይሰጥህ እለወጣለሁ እንደ ሐሳብ ማለት ነው ፓስታ ከ3 ጊዜ በላይ ሰብራችሁ የምትቀቅሉ ሰዎች ሩዝ ቀቅሉ ፓስታውን ተውት በቃ ሩዝ ቀቅሉ ቴንክ ዩ ውጭ ወይ ለመምረጥ ዝግጁ ምርጫ 1 አሁን ቢሰጥ ደስ የሚልህ ነገር ገንዘብ ምርጫ 2 ወደ ህይወት ቢመለስ ደስ የሚልህ ነገር ኤክስ ትክክለኛ ምርጫ ነው ምርጫ 3 የምትወደው ምግብ ቁርጥ ቁርጥ እንዴ ቁርጥ ይበልጥ ምን አለ ፓስፖርት ውስጥ እንግዲህ ቺፕስ አለ ይሄ ቺፕስ የሰዎችን የባዮሜትሪክ እና የሌሎችን ምሳሌ የኢትዮጵያ ቡና ጀበና ሲኒ የመሳሰሉ ነገሮች እንዲገቡ አድርገናል በውስጡ በየፔጁ እኔና ባለቤቴ ፊልም እያየን ድንገት ዞር ብላ ይችኝና ዝም ብላ ትኩር ስትል ዲች ልጅ ምን ሆና ነው ምን ሆነሽ ነው ስራ ግን ምን አይተ ነው የወደድከኝ የዛሬ 8 አመት እኔ ምን ሆና አውቀዋለሁ ዝም ብዬ ሞከርኩ በቃ ዝም ብዬሽ ኮረሪማ ነገር ነሽ ተመችተሽ ነው አልኳት አንቺስ አልኳት አይኔ እንኳን የዛን ቀን የሆነ ሀቭ ምናምን አርጋ አይደል የመጣው አዎ ምናምን በቃ ጉልበትን ነው ምን አዎ ጉልበትን እንዴት ጉልበት ላይ ታስተውሳለህ የነበረበት ጠባሳ ምናምን ዞር ስል ያው ፈንጃብ ካኝ ስታይል ነኝ አይቼዋለሁና እንዴት ምናምን ስላ በቃ አለ አይደለ በቃ ምን አይነት ጸሎተኛ ነው እንዴት ተንበርክኮ ቢኖር እንዴት ተንበርክኮ ቢጸልይ ነው እንደዚህ ጥብስብስ ያለው ምናምን አለች እኔ ግን ያው ተበልታለች ትምህርት ቤት ሰው ሲማር እኔ ተንበርክኬ ነው ሙለው መምህሮቹ ቤትም ያንበረክኩኛል እነሱ ቤትም ያንበረክኩኛል ትምህርት ቤትም ያንበረክኩኛል መደበሪያቸው ነበርኩኝ ሰው በትምህርት ገበታ ላይ ነው እኔ ደግሞ በመንበርከክ ገበታ ላይ ነበርኩና ያው ተበልታለች ቆሜ እንጂ ቁጭ ብዬ አልጸልይም እኔ ስሚ እንትን ብር ስጪኝ ምንጣፍ ልገዛ ነው ቤት ምንጣፍ ልቀይር ነው
ባለፈው የሰጠውሽን የቤቱን የሶፋውን ምንጣፍ ልቀይር። አንቺ እንዴ ምንጣፍ ምንድነው ወለላለው አይደል እንዴ? እኮ ልቀይር ነው። ልጆቹ ይንሸራተታሉ እንዴ። ልጅ ካልወደቀ ይሆናል ሳይወድቅ ያድጋል። ምን ይሰራልሻል? ብር አታባክኝ። እሺ መጋረጃ ልገዛ ነው። መጋረጃም ልቀይር አስቤያለሁ። አንቺ ምን ሆነሻል እንዴ? ፀሐይ ብርሃን ሳይገባላችሁ እንዲያድጉ ፀሐይ ያስፈልጋል። ውጪ ደጅ ላይ ወጥተው ይሞቃሉ እንዴ? ከኮንዶሚኒየም አዲስ አበባ ይወረድም አንቺ። እሺ በቃ እንትን ምንድነው ሚጢ እኮ ብርጭቆ ምናምን ሰብራ ጨረሰች። በቃ ብርጭቆ ልገዛዛ ትራንስፈር አድርጌልኝ አንድ ሺ። አንቺ ነው ሚጢ እንዴት እንደምወዳት ታውቂያለሽ? ልታስቆርጫት ነው እንዴ? እሺ በቃ ብሩን ስጪኝ። እሺ በቃ ብሬን ስጪኝ። ዝም ብዬ ለምን ልወስደው ባንክ አስቀምጠዋለሁ። እዛም ተቀማጭ እዚህም ተቀማጭ። ምን ነው ካላቆምኩታልሽ ብሩን አንቺ? ይሁን እኔ ጋር ይቀመጥልሽ። እኔ ላንቺ አስቤ ነው ሲጀመር። እኔ ታውቂያለሽ ብር አለኝ ብዙ። ላንቺ አስቤ ብሬን ስጪኝ። አየሽ ለጤናዬ በይ። ዛሬ ደግሞ ሁለተኛ በኢትዮጵያ የገባውን የቴስላ ሳይበር ትራክ ፊውቸር አሳያችኋለሁ። የመጀመሪያው ፊውቸር እንደ ሌሎች የኤሌክትሪክ መኪኖች በካርድ ሲሆን የሚከፈተው፣ ነገር ግን ምንም አይነት እጀታ የለውም። ሁለተኛው ፊውቸር እዚሁ መኪናችሁ ውስጥ ሆናችሁ የራይድ ሃይታችሁን ማለትም ደግሞ የጎማችሁን ዘቅታና ከፍታ እዚሁ መኪና ውስጥ ሆናችሁ ስክሪን ላይ መቀየር ትችላላችሁ። ይህ ሳይበር ትራክ 220 የኤሌክትሪክ ቮልቴጅ ኤሌክትሪክ ኃይል ይሰጣል። ማለትም መንግስት የሚሰጠንን የኤሌክትሪክ ኃይል በመኪናችን ማግኘት እንችላለን ማለት ነው። ፕሪሚየም ኢቪን መምረጥ እንዳይዘን። እናት ምን ልታዘዝ? ምን ታምጪያለሽ? ይቻምጪልኝ ግማሽ። ምን ዱባይ አትሄድም? እኔም ብዬ ነው። እሺ ውሰዱኝ፣ ተባበሩኝ፣ ኤጀንሲ ምናምን ፈልጉልኝ። እኔ እዚህ በችግር ልሰቃይ ብዬ ነው። እልም ብዬ መጥፋት ፈልጋለሁ እኮ ውሰዱኝ። እሺ ፓስፖርት አለኝ፣ መንጃ ፍቃድ። ኧረ መንጃ ፍቃድ በግም ይሁን እባብም ይሁን እጠብቃለሁ። ልሂድ እንጂ ሳውዲም ይሁን ዱባይ ውሰዱኝ፣ ተባበሩኝ። ሰላም ነው ፖሊስ? እሳረኝ እስቲ። ምን ሆንክ ደግሞ? እሳረኝ። ቤት ኪራይ ተወደደብኝ። በጣም ነው እንዴ ተወደደብኝ? የምሬን እኮ ነው። ቤት ኪራይ ጨምሮብኝ ከቤት ወጥቻለሁ። የምኖርበት ስላጣሁኝ እሰሩኝና ቢያንስ እስር ቤት ልኑር። በእናትህ የአባተ ቤት አረከው እንዴ? እሺ ምን ላድርግ? እንድታስሩ ዝም ብለህ የሆነች ወንጀል ነገር ስራ። ሳልሰራ አታስገቡኝም እንዴ? ነው እርምጃ እንደወስድ ግን አታስገድደኝም። እስቲ ውሰድ።